ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በዕለተ ሮብ ቀን ሰኔ 4 2017 ዓመተ ምህረትም እንደ ወትሮው ሁሉ መደመጥ አለባቸው ብዬ አሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የረፋድ የአውደ ውጊያ መረጃዎችን ጨምሬ አሁናዊ ሰበር መረጃዎችን ላስደምጣቸው በሰዓቴ ወደ እናንተ መጥቻለሁ። ክቡራንም ከምታደምጧቸው ሰበር መረጃዎች መካከልም ዲያቆን ዳንኤል ክብረት በአብይ አህመድ ልዩ ጋርዶች ስለመደብደቡ መረጃዎች ተሰምተዋል። በዛሬው ዕለት በርካታ ቁጥር ያለው የአድማ ብተና አባላትም ፋኖዎችን መቀላቀላቸው የደረሱ መረጃዎችም አመላክተዋል። በመዲናዋ ባህር ዳርም ፋኖዎችን የሚያወግዝ ሰልፍ በአዲን ስለመጥራቱ መረጃዎችን ተሰምተዋል። ከዚህ ጋር በተገናኘ ጥብቅ የማስጠንቀቂያ መልእክትም ተላልፏል። በምስራቅ ወለጋ አንገር ጎተን አስተዳደር ልዩ ኦፕሬሽን መፈጸሙ መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን አስደምጣችኋለሁ። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም። በዛሬው ዕለት በርካታ ቁጥር ያለው አድማ ብተና በሚል መጠሪያ የሚታወቀው ጸረ አማራ ወታደራዊ ኃይሎች የቀኝ አዝማች ስሜን ደስታ እንጅባራ ስር የሚገኘው ነው አንደኛ ሻለቃን ለመክበብ በሶስት አቅጣጫ ቢሰልፍም አይቀመሶቹ የቀኝ አዝማች ስሜን እንጅባራ ብርጌድ አናብስቶቹ ያሳደዱ ሲለበልቡት አምሽተዋል። በዚህም በጠላት በኩል ስድስቱ ወዲያኑ ሲቁጥራቸው ቦሌ ያልታወቀ ቁስለኛ ሲሆኑ በርካቶችም ተደምሰዋል። ከሟቾች መካከል የጠላት ኃይል በብቃቱ የሚተማመንበትና ክልሎች የብሬን ተኳሽ የተለየ ክብር የሰጠ የነበረውን ብሬን ተኳሽ እንደሚገኝበት የተነገረው በመሆኑ በጠላት በኩል የደረሰው ሰብአዊ ሆነ ቁሳዊ ኪሳራ እንዳለ ሆኖ የውጊያ ስልቱ ከመከላከል ወደ ማጥቃት መቀየሩና በወገን በኩል የደረሰ ምንም አይነት ሰብአዊ ቁሳዊ ኪሳራ አለመድረሱን ከግምት ውስጥ ስናስገባ በውጊያውም የወገን ኃይል ያገኘው የወታደራዊ ክንፍ ውጤትም ያሳያል ነው የተባለው። በርካታ ቁጥር ያለው የአድማ ብተና አባላትም የአማራ ፋኖ ብሔራዊ ኃይልም በጎጃም ቀጠና የቀኝ አዝማች ስሜን ደስታ ብርጌድን ሶስተኛ አገው ምድር ክፍለ ጦር ማለት ነው ስለመቀላቀላቸው የደረሱ መረጃዎችን አመላክተዋል። በዚህም በርካታ ቁጥር ያለው ከነሙሉ ተተኳሽና ከነሙሉ ክብራቸው ተቀላቅለዋል። ሚዲያ ዘገባ ሽፋን ያላገኘው ውጊያ በአዲ ያረቀ ወረዳ በዘርማ በቅርብ ርቀት ሰኔ 2 የጀመረ በተከታታይ 2 ቀናት ለአስጨራሽ ውጊያም ተደርጓል። በርካታ የጠላት ጦር መረግፎበታል። የጨበጣ ውጊያዎችም ተደርገዋል። በዚህ ውጊያ ያገዘዙ ኃይል ግማሽ ያህል ጭምር ተደምሶበታል። በ2 ቀን ውጊያ ሲሉ የመረጃ ምንጮች ያካፈሉን መረጃ አመላክቷል። በርካታ ቁጥር ያለው ጠላትም ረግፏል። ዲያቆን ዳንኤል ክብረት በሪፐብሊካን ጋርድ ተደበደበ። በጠቅላይ ሚኒስትር ጽሕፈት ቤት ገስት ሃውስ ውስጥ በተቀመጠው የተቀዳ የቪዲዮ ቅጂ ባረጋገጥ መሰረት ከጠላቶቻችን ጋር ሆነ ሲያስረብኝ ነበር ማለት አብይ ዳንኤል ክብረትን አስደብድቦ የቆመ እስረኛ አድርጎታል ስለመባሉ የደረሱ መረጃዎችም አመላክተዋል። ሽንፈቱን መቀበል ያቃተው የአብይ አህመድ ያረጀና ያፈጀ ሐሰት ዶክመንተሪና ዘገባ በመስራት አልሳካለት ያለ ብልጽግና አገዛዝ አሁንም ወደ መዲናዋ በባህር ዳር ከተማ ህዝቡን ለተቃውሞ ሰልፍ በማስገደድ በየቀበሌው የኮታ ድልድል መስጠቱና ከተለያዩ ቦታዎች የሃይማኖት አባቶችን አስገድዶ ማስመጣቱን ደርሰንበታል። ከማንም በላይ እምነት ያጠፋ የእምነት ተቋማትን እያወደመ ያለው ስርዓት እንደሆነ ይታወቃል። ነገር ግን የሃይማኖት አባቶችና የተለያዩ ሴፍኔት የተጠቃሚዎች ነጠላ በማለበስ ቤተክርስቲያን ፋኖን አውግዙ ለማለት እንዲሁም ደግሞ አውቀናል ስለሆነም በአማራ ላይ እየተፈጸመ ያለውን የዘር ማጥፋት ለመደበቅ የድጋፍ ሰልፍም ተጠርቷል። በመሆኑም በዚህ ሰልፍ ላይ የምትገኙ የምታስተባብሩ ለአማራ ነጻነት ሲባል በዱር በገደል በተሰዉ ጓዶቻችን እንደምና አጥንት ላይ እንደ መቀለድ ስለሆነ በዚህ ቀን ለሚደርሰው ማንኛውም አይነት ጉዳት ፋኖ ኃላፊነቱን የማይወስድ መሆኑን ከወዲሁ እያሳወቅንም ሁሉም ስም ባለመገኘት ትግሉ ተባባሪ እንዳትሆኑና ከዚህ ዘር አጥፊው መንጋ እንድትቀላቅሉ ማለት መልእክት እናስተላልፋለን ብሏል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ፋኖ ሀብታሙ ዮሴፍም
በማስከተል ሌላኛውን መረጃ ላስደምጣችሁ። በምስራቅ ወለጋ ዞን አንገርጎተን ከተማ አስተዳደር ባሳለፍነው ሰኔ 2 ቀን 2017 ዓመተ ምህረት ምሽት መሃል ከተማ በተወሰደ የተጠና ልዩ ኦፕሬሽን አለማየሁ የተባለ የከተማ አስተዳደሩ ሪፖርት እስጎዳኘው ስለመሸኘቱ መረጃዎችም ተረጋግጧል። በከተማም ውጥረት ነግሷል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። ለሁላችሁም ደግሞ መልካም ቀን ተመኘሁም።